እስኪ ስለ ውይይት ዓላማ እናወራ። በታሪክ ከዕለታት በእሁድ ቀን የእረፍት ቀን በመሆኑ የሰፈሩን ሰዎች ሰብስቦ ለ3 ሰዓታት ያክል ሲያወያይ የነበረ አንድ አባት በድንገት ራሱን ስቶ በመውደቁ ስብሰባው 2 ሰዓት ያክል ተስተጓጎለ። ነገር ግን ስብሰባው እንደገና ቀጠለ። እንደሚታወቀው የሰዓት ችግር የለብንም፣ በእሺ ሰዓት አለ። ውይይቱ እንዴት ሰፈራችን ከሌባ እንጠብቅ እና መንገዳችን ለክረምት እንዳይጎዳ ምን እናድርግ የነበረ ቢሆንም ከሰውየው ራሱን መሳት ጋር ተያይዞ ግን የስብሰባው አቅጣጫ እንዴት ራሱን ሳተ፣ በምን ምክንያት የመሳሰሉትን ጥያቄዎች ይዞ እስከ እኩለ ሌሊት ቀጠለ። አሁንም ግን ስብሰባው ይዘቱን ቀይሮ ለቀጣይ ሳምንት 3 ሰዓት ተቀጠረ። ለማንኛውም ነገ ሆሳዕና ነው። ከዛ ህማማት። እስኪ ሳምንቷን ስለሱ ብቻ እናስብ፣ ሌላ አናስብ።